መድፈር ካልተቻለ ከሀገሩ ከወጣ ከግማሽ ክፍለ ዘመን በላይ የሆነው ተወዳጁ ድምፃዊ ተሾመ ምትኩ የተወለደው እዚሁ አዲስ አበባ ከተማ ውስጥ ቀበና አካባቢ በ1942 ዓ.ም ነው። ከሙዚቃ ጋር በፍቅር የወደቅኩት ስወለድ ጀምሮ ነው የሚለው ተሾመ ስለ ዕድሜ ልክ ወዳጁ ስለ ሙዚቃ ሲያወራም ሆነ ተወዳጅ ሙዚቃዎቹን ሲጫወት በጥልቅ ስሜት ውስጥ ሆኖ ነው። ሙዚቃን መጫወት የጀመረው ገና ጀማሪ ተማሪ በነበረበት ወቅት ነበር። ገና 7 ዓመትን ባልተሻገረ የሕፃንነት ዕድሜው በፍቅሯ የተሸነፈላት ሙዚቃ ትምህርቱን አስጥላ ልትወዳጀው ቢከጅላትም እሱ ሁለቱንም እኩል እያባበለ ቆየ። ተማሪ ቤት ከመሄዱ በፊት በሬዲዮ የሚለቀቁ ቆየት ያሉ ዘፈኖችን እየሰማ ብዙ ጊዜውን ያሳልፍ ስለነበር ሁልጊዜም ይረፍድበት ነበር። ለዚህ ደግሞ ከመምህራኑ ተግሳጽና ቅጣትን ደጋግሞ ተቀብሏል። በተለይ የዋሽንት የክራርና የበገና ሙዚቃዎች በጣም ይመስጡት ነበር። አንዳንዴ እንደውም ዋሽንት የሚጫወት ሰው ካየ ትምህርቱን እርግፍ አርጎ ትቶ ቁጭ ብሎ ሊሰማ ሁሉ ይችላል። አመል ያለበት እኔ ሱሰኛል። የጀማሪ ትምህርቱን ጨርሶ አንደኛ ክፍል ሲገባ በሚማርበት ትምህርት ቤት የሙዚቃ ትምህርት ተጀመረ። የሙዚቃ መምህሩ ደግሞ ዴንማርካዊው ፖል ባንካንሰን ናቸው። መምህሩ ተማሪዎችን የሙዚቃ ምት አጠባበቅና አዛዚያም ላይ ስልጠና ይሰጣሉ። ከዚያም ይፈትናሉ። ተሾመም ስልጠናውን ወስዶ ተፈተነ፣ አለፈ። መምህሩ ያቋቋሙት የሙዚቃ ቡድኑ አባል ሆነ። ከሱ ጋር በኋላ ላይ ሶሌክስን ያቋቋሙት ወንድሙ ቴዎድሮስ ምትኩ፣ ተስፋዬ መኮንንና ታምራት ፈረጃም የቡድኑ አባል ሆኑ። ሙዚቃ አፍቃሪው ተሾመ ከመምህሩ ሚስተር አንሰን ጋር የተለየ ወዳጅነትን መሰረተ። ቤታቸው የሚመላለስ የቅርብ ተማሪያቸውም ሆነ። ተሾመ በእኚሁ መምህር ቤት በተገኘበት በአንደኛው ቀን ከሚስተር አንሰን ቤት የሙዚቃ መሳሪያ ድምፅ ሰማ። ቀስ ብሎ ድምፁ ወደ ወጣበት ክፍል አመራ። በክፍሉ ውስጥ የሚስተር አንሰን ባለቤት ሚስ ማርግሬት ፒያኖ እየተጫወቱ ነበር። ተሾመ የሙዚቃ መሳሪያው በሚያወጣው ድምፅና በወይዘሮዋ አጨዋወት በእጅጉ ተመሰጠ። በድፍረት እንዲያስተምሩት ጠየቃቸው። ወይዘሮዋ እጅግ ተገረሙ። የአንድ ፍሬ ልጅ በዚህ መጠን በሙዚቃ መመሰጡና ለመማር መፈለጉ አስገረማቸው። እናም ሊያስተምሩት ፍቃደኝነታቸውን ገለጹለት። ትምህርቱ ተጀመረ። ተሾመ ጎበዝ ተማሪ ሆነ። ወይዘሮ ማርገሬት ለአዲሱ ተማሪያቸው ከረሜላ፣ ብስኩት፣ ለስላሳ እየጋበዙ ያስተምሩት ጀመር። በፒያኖ የተጀመረው ትምህርት ትራምፔት፣ ቫዮሊንና ድራምንም ጨመረ። ተሾመ ሙዚቀኛ ሆነ። አባቱ አቶ ምትኩ ልጃቸው ሙዚቃ መማሩ ባይከፋቸውም ትራምፔት መማሩን ግን አልወደዱለትም። ምክንያታቸው ደግሞ ትራምፔት በልጃቸው ሳምባ ላይ ጉዳት ያመጣል ብለው ማሰባቸው ነበር። ነገር ግን አባት ልጃቸውን ከጀመረው የሙዚቃ ጉዞ ለማስቆም አልፈለጉም። የፍቅርሽ ብዛት ልቤ ውስጥ ገብቶ አርበተበተኝ አንጀቴን በየዕለቱ ማለዳ 12 ሰዓት ላይ ተነስቶ ትራምፔት መጫወት የመጀመሪያው ሥራው ነበር። ጎረቤቶቻቸው የሚነቁት በተሾመ ትራምፔት ድምፅ ሆነ። ከዚያም 1 ሰዓት ሲል ትምህርት ቤት ደርሶ ሰንደቅ ዓላማውን ይሰቅላል። ማታም እንደዚሁ የሰቀለውን ሰንደቅ አውርዶ ይመለሳል። ጠዋትና ማታ ባንዲራ ሲወጣና ሲወርድ ትራምፔቱን እየተጫወተ የሰንደቅ ዓላማን ክብር ከፍ ለማድረግ ገና በልጅነቱ ተፍ ተፍ አለ። በትራምፔቱ አጀበ። ለዚህም ነው ከዓመታት በኋላ በልጅነቱ ተፍ ተፍ ያለላትን ባንዲራ ክብር ዝቅ ያደረጉትን እዩት ሲለያዩን የሚል ርዕስ በሰጠው ዘፈኑ እንዲህ ሲል የገሰጻቸው። እዩት ሲለያዩን፣ እዩት ሲለያዩን፣ ኢትዮጵያ የምትባል ሀገር የለም ሲሉን፣ በዘር በሃይማኖት በጎሳ ሲለዩን፣ እንዲህ እያለ ያደገው የሙዚቃ ሕይወት ቀጣዩ ደረጃ ባንድ መመስረት ሆነ። ተሾመን፣ ወንድሙ ቴዎድሮስ ምትኩን፣ ታምራት ፈረጃን፣ ተስፋዬ መኮንንን እንዲሁም በኋላ ላይ ተወዳጁን ድምፃዊ ሰይፉ ዮሐንስንና ጊታር ተጫዋቹን አሉላ ዮሐንስን የያዘው ሶሌክስ ባንድ ተመሰረተ። ሶሌክስ በወቅቱ ካሉት የቲያትር ቤት ኦርኬስትራዎች ውጪ የሆነ የመጀመሪያው ባንድ ሲሆን
አጨዋወቱም ለየት ያለ ነበር። ባንዱ በወቅቱ በጣም ተወዳጅ የነበሩትን ጥቁር አሜሪካዊ ድምፃውያንን ጄምስ ብራውን፣ ማርቪን ጌይ፣ አሪታ ፍራንክሊንና ሌሎች ድምፃውያን ተጽዕኖ ያለበት ነበር። ኢትዮጵያዊው ሙዚቃ ከነዚህ ድምፃውያን ያጨዋወት ስልት ጋር እያዳቀሉ ለየት ያለ ተወዳጅ ሙዚቃዎችን መስራት ችለውም ነበር። የተሾመና የሶሌክስ ባንድ ዝና በአገሪቱ መናኘት ጀመረ። እነሱ ይገኙበታል የተባለ ቦታ ሁሉ በታዳሚ መሞላት ጀመረ። በተለይም ወጣቱ በጣም ወደዳቸው። እነሱ ተወዳጅ የሆኑበት ያ ወቅት ደግሞ ኢትዮጵያ እንደ ሀገር ፖለቲካዊ ውጥረት ውስጥ የነበረችበት ወቅት ነበር። ዘውዳዊ ስርዓቱን ለመጣል በተማሪዎች የሚመራው እንቅስቃሴ ተጧጡፏል። ወጣቱ በተለይም የሁለተኛ ደረጃና ዩኒቨርሲቲ ተማሪዎች በአንድ ወገን፣ የለውጥ ኃይሎች በሌላ ጎን የተሾመ ሙዚቃ አድናቂዎች ነበሩ። አንድ ቀን እነ ተሾመ በሺህ የሚቆጠር ተማሪ በታደመበት በአዲስ አበባ ዩኒቨርሲቲ ልደት አዳራሽ ሙዚቃ ሊያቀርቡ ተገኙ። ሰይፉ ዮሐንስ 3 ሙዚቃዎችን አቅርቦ ወረደ። ተረኛው ተሾመ ነው። ወደ መድረክ ሲወጣ ተማሪው በሙሉ ፋኖ ተሰማራ እያለ ተቀበለው። አረ ፋኖ ፋኖ፣ አረ ፋኖ ፋኖ፣ ፋኖ ተሰማራን ካልዘፈንክልን ብሎ ማስጨነቀው። በተማሪው ዙሪያ ክቡር ዘበኛና ፖሊስ መሳሪያቸውን ታጥቀው ተኮልኩለዋል። ተሾመ ግራ ገባው። እምቢ ቢል ተማሪዎቹን ማሳዘን ሆነ። እሺ ቢል መንግሥት ጥርስ ውስጥ ሊገባ ነው። የጸጥታ ኃላፊውን ጠየቀው። የተማሪዎቹ ጥያቄ እንደማያቆም ያወቀው ኃላፊው ዝፈን አለው። ዘፈነ። አረ ፋኖ ፋኖ፣ አረ ፋኖ ፋኖ። ያቺ ዘፈን ግን የተሾመን የሕይወት መስመር የምትቀይር ሆነች። ከዚያ በኋላ የመንግሥት የጸጥታ ኃይሎች እነ ተሾመን መከታተልና ማዋከቡን ሥራ አድርገው ያዙት። ክስና ምርመራ ተደጋጋሚ ሆነ። ይህ ነገር ከቀጠለ ለሕይወቱም እንደሚያሰጋው ያወቀው ተሾመ ከሀገር ለመውጣት ወሰነ። የዴንማርክና የስዊድን ቪዛ ነበረውና ወደ ኮፐንሃገን አመራ። ኮፐንሃገን እንደደረሰ ከአውሮፕላን ወርዶ ታክሲ ሲሳፈር ለሹፌሩ ያቀረበው የመጀመሪያ ጥያቄ ሙዚቃ ወዳለበት ቦታ ውሰደኝ የሚል ነበር። ሹፌሩ ወደ አንድ ፐብ ወሰደው። ሆቴሉ ገብቶ ልብሱን ከቀየረና ጥቂት ረፍት ካደረገ በኋላ ወደ ቡና ቤቱ ተመለሰ። መጠጥ አዞ የሙዚቃውን መጀመር ይጠባበቅ ያዘ። ከጥቂት ቆይታ በኋላ ባንዱ ሙዚቃውን ጀመረ። የባንዱን መሪ ጠርቶ ፒያኖ ልጫወት ሲል ጠየቀው። ሰውየው ግራ ገባው። ቆይ ባለቤቷን ላናግር አለ። ባለቤቷ ስታየው ተሾመ ከነገሥታት ወገን መሰላት። ግርማ ሞገሳም ዘናጭ ወጣት። በእርግጥም በወቅቱ ኮፐንሃገን ላይ እንኳን የጣሊያን ሱፍ ለብሶ ውስኪ አዞ የሚዝናና ቀርቶ መደበኛው ጥቁርም ብዙ አይታይም ነበረና ነው የገረማት። ፈቀደችለት። ግሩም አድርጎ ተጫወተ። ወደደችው። ከባንዱ ጋር እንዲሠራ ጠየቀችው። ተስማማ። ከ3 ወር በኋላ ግን ለሙዚቃ ትምህርቱ ከኮፐንሃገን ይልቅ ስዊድን እንደምትሻል ሰማና ወደ ስዊድን ተሻገረ። ስዊድን ከሙዚቀኝነቱ ይልቅ የአባቱ ምኞት የነበረውን ትምህርት ብዙ የገፋባት አገር ናት። ስዊድን ከ20 ዓመታት በላይ ያሳለፈው ተሾመ በስዊድን አገር የሙዚቃ ክህሎትን እያዳበረ ትምህርቱን ቀጥሎ በሶሺዮሎጂ የማስተርስ ዲግሪውንም ማግኘት ችሏል። ለበርካታ ዓመታት በዚያ ከቆየ በኋላ ወንድሙን ሊጎበኝ ወደ አሜሪካ ሄደ። በዚያ ደግሞ ብዙ ኢትዮጵያውያንን ሲያይ ደስ አለው። ስለዚህም ቀጣይ ኑሮ አሜሪካ መሆን እንዳለበት ወሰነ። ተሾመ የራሱን ሙዚቃዎች አብዛኛው ራሱ የጻፋቸው ናቸው። መመሰጥና ጊዜ ወስዶ ማሰላሰል ይወዳል። በዚህ የሐሳብ መንገድ ከተፈጠሩት ሙዚቃዎች መካከል አንዱ ጋራ ስር ነው ቤትሽ የተሰኘው ስራው ነው። በጆቼ የራስ እንዳጫወትሽ። ጋራ ስር ነው ቤትሽ ተሾመ ስራ በፈታበት ሰሞን የሚኖርበትን ሰፈር በደንብ ካስተዋለ በኋላ የደረሰው ሙዚቃ ነው። በእጆቼ እየዳሰስኩ እንዳላጫውትሽ ሰው ከማይደርስበት ጋራ ስር ነው ቤትሽ። ተሾመ በአንድ ወቅት እንደተናገረው ይህን ዘፈን ሲደርሰው ገና ወጣት ነበር። ሰዎች ለዚህ ዘፈን ብዙ ትርጓሜ ይሰጡታል። በተለይም ከጾታዊ ግንኙነት ጋር በተያያዘ እንደተሰራ የሚናገሩ ብዙዎች ናቸው። ያም ሆነ ግን ዘፈኑ
ሰዎች እንደሚሉት ምንም የተለየ ትርጉም የለውም ሲልም ተናግሯል። በጆቼ ይራስ እንዳጫወትሽ የተሾመ ሙዚቃዎች ዛሬም በአዲሱ ትውልድ እንደ አዲስ የሚዘፈኑ ናቸው። የአዲሱ ትውልድ አካል የሆነችው ልጁ ኤሜሊያ ተሾመም ታዋቂ ድምፃዊ ናት። ብዙዎች በአንድ ወቅት ከፍተኛ ተደማጭነትን አግኝተው በነበረው ቢግ ቢግ ወርልድ በተሰኘ ሙዚቃዋ ያውቋታል። በአንድ ወቅት ወደ አገር ቤት መታ አገሯን አይታና አያቷን ጎብኝታ ተመልሳለች። ከሚወደው ሕዝብ ከተለየ በኋላ ግማሽ ሰው ነህ የሚለው ተሾመ ኢትዮጵያ አሁንም ልብ ውስጥ ናት። የሀገሩን ናፍቆት የሚወጣው በኩለ ሌሊት ተነስቶ ፒያኖ በመጫወት እንደሆነም ይገልጻል። አብዛኛዎቹ ሙዚቃዎቹ መከፋትና ናፍቆት ታሪክን ዞር ብለው የሚያስታውሱ ናቸው። ምነው ዝም አልሽ፣ መሪ አልባ ሕዝቦች፣ ወሎ፣ እቴሜቴ፣ የሎሚ ሽታ፣ አልችለውም እኔ፣ ፎቶዬን አይቼው እወድሻለሁ፣ ሱሰኛሽ፣ ታሪኩ ባጭሩ፣ ቤታችን አንድ ነው፣ ትንሣኤ፣ ስሙት አታልቅሱ፣ የእኛ ነገር፣ ውዴ፣ አስራት፣ እዩት ሲለያዩን እና ሌሎች ዜማዎቹ በዘመናት መንገድ የማይበገረውን የማይነጥፍ የማዜም ችሎታውን የሚያሳዩ ሥራዎቹ ናቸው። ማንኛውም ሙዚቃዬ ዘመናቱን ወካይ መሳሪያ ነው ያለው ተሾመ አስተዳደራዊ በደሎችን በሙዚቃው አስተጋብቷል። መሪ አልባ ሕዝቦች የተሰኘው ዜማውን ጨምሮ እዩት ሲለያዩን እስከሚለው ዘፈኖቹ ባለውም ሆነ ባለፉት መንግስታት የሚስተዋሉትን ችግሮች እንዲያንጸባርቁ የዘመን ገላጭነት ሚናቸው ከፍ እንዲል አድርጎ የሰራቸው ቅርሶች ናቸው። አስራት በሚለው ሙዚቃው በዘመነ ኢህአዴግ የነበራቸውን ተጽዕኖ ፈጣሪነት በማየት በመሪዎች ፍርሃት ወደ እስር ቤት እንዲገቡ ከተደረጉ በኋላ በሀገሪቱ የመጀመሪያው ኢትዮጵያዊ ቀዶ ጠጋኝ የሆኑት ሐኪም በልብ ህመም ተሰቃይተው እንዲሞቱ የተደረጉትን ፕሮፌሰር አስራት ወልደየስን አውስቷል። አስራት አሁንም አስራት አዲስ አበባ ዩኒቨርሲቲ ልደት አዳራሽ ውስጥ ያቀረበው መዝሙር ጠንቅ ሆኖት በ1970 ዓመተ ምህረት ሕይወቱን ለማቆየት ሲል አገሩን የተለያት ተሾመ ምትኩ ዛሬም በሀገሩና በወገኖቹ ናፍቆት እንደተራበ በአሜሪካን ሀገር ይገኛል። ርቆኛል በጣም ያለሽበት ሀገር፣ ናፍቆቴን አውጥቼ ለማን ሰው ልናገር እያለ በባዕድ ሀገር በሀገሩ ናፍቆት እየተብሰለሰለ ይኖራል። ከሞት በስተቀር የሚለየ